ኢትዮጵያን የሙዚቃ ሰማይ ያደመቁ የጥበብ ከዋክብት ታሪካቸው ገጸ ብዙ የሥራዎቻቸው አሻራ የማይፋቅ ቢሆንም አሟሟታቸው ግን ዛሬም ድረስ በቁጭት ጸጉርን የሚያስነጭ ነው። ባለልዩ ቃናው ማዲንጎ አፈወርቅ፣ ታምረኛው ታምራት ደስታ፣ የሙዚቃው ጠቢብ ኤልያስ መልካና የማይተካው ድምፃዊ ጥላሁን ገሰሰ አስገራሚውና አሳዛኙን ግጥምጥሞሽ እንነግራችኋለን። ቻናላችንን ላይክና ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ ላይ ሆነን ወደ ኋላ ስንመለከት የነዚህ ከዋክብት አሟሟት በአንድ መራር እውነት ይገናኛል። የሕክምና ተቋሞቻችን አሰራርና ቅልጥፍና በትልቁ ጥያቄ ምልክት ውስጥ አስገብተን የቅርብ ጊዜው ማዲንጎ አፈወርቅና አስቀድመው ከያኔው ነግሶበታል በሚባለው ትዝታ የተሰኘ ኢትዮጵያውያን ቅኝት ውስጥ ሲራቀቅ ያለፈን ላይ ቀይር በከንቱ ይለፋል፣ መቼም ሰው ደፋር ነው ፈጣሪን ይጋፋል እንዳለን በዝምታ በእርጋታ በጥሞና ፍቅርን፣ አገርን፣ ባቲን፣ ጎንደርን፣ አፋርን አዚሞልን የኢትዮጵያን የዘፈን ንጉስ ጥላሁን ገሰሰ በተወለደበት ቀን የሱ የትውልድ ሙዚቃ ቅርጽ የቀየረው ጠቢብ ኤልያስ መልካ ባረፈበት ወር ታምራት ደስታ በሞተበት አኳን ዓለምን ተሰናበታት። ማዲንጎ አፈወርቅ መስከረም 17 ቀን 2015 ዓ.ም ከኢትዮጵያውያን ተነጥሎ ወደ አምላኩ ሲሄድ ከተወለደ 42 ዓመቱ ነበር። በእነዚህ 4 አስርት ዓመታት ሶስት ሁሉንም ኢትዮጵያውያን ትውልድ በትዝታ ናፍቆት፣ በአገር ፍቅር የሰውነት ስሜት የሚንጡ አልበሞችና ለልቦና ውቅር የሚደሉ ብዙ ነጠላ ዜማዎች ከሽኖባቸዋል። የማዲንጎ አፈወርቅ የመጨረሻው አልበም ስወድላት ይሰኛል። በአልበሙ ውስጥ የተካተቱት ሁሉም ሙዚቃዎች እንደ መጽሐፍ እየተገለጡ ተነበው ሳያልቁ አድናቂዎቹ ሌላ ጣፋጭ አልበም ሲጠብቁ አንቺ ቆንጆ፣ አንቺ አይናማ፣ ተሎነይማ፣ ፍቅር አልጠማ ያላት ልጅ መምጣቷን ሳይነግረን ደውላ ላይ ብሎ የአገሩን ናፍቆት እንደዘፈነልን፣ ስደት የአገር ውርደትን እንደተቃወመልን ማዲንጎ አልፏል። በባለ መስቀል ከሰዓት በኋላ ኢትዮጵያውያን ልብ የሰበረው ሰበር ዜና ሌላ አስቀያሚ የሕክምና ስህተት ወይም ደባ ስለመፈጸሙ ማጠራጠሩ ከሞቱ አመሟቱ አሰኝቷል። የማዲንጎ ታሪክ በሐኪሞች ስህተት፣ ቸልተኝነት፣ አቅም አልባነት በሞት ከሸኘናቸው ጠቢባን አሳዛኝ ፍጻሜ ውስጥ አንደኛው ነው። የወትሮ ተገኑ አፈወርቅ ዜማ እንደ መስከረም ውሃ ኩልል ብሎ በሚፈስባት ልጆቿ እናት ዓለም ጎንደር በሚሏት አዝማሪዎቿ እኔን ጎንደር ጎንደር እኔን ጎንደር ያርገኝ የበሉ ሲስማማ የፈለጉ ሲገኝ በሚሉላት የ17ኛው ክፍለ ዘመን ቅምጥል መዲና ጎንደር ተወለደ። ጎንደር አዘዞ ተወልዶ በሰይፈ አርድ ከተማ በአጼ ቴዎድሮስ ድንኳን መጣያ ደብረ ታቦር ያደገው ባለወርቃማው ድምፅ ከያኒ ለሙዚቃ ሲባል ከቤተሰቦቹ የተለያየው ገና የ10 ዓመት ብላቴና ሳለ ነበር። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ያኔ ባወጣው የሀዘን መግለጫ ደብዳቤው ላይ እንዳሞካሸው የዘጠናዎቹ የኢትዮጵያውያን ሙዚቃ ቀድሞ ማዲንጎ አፈወርቅ እንደ ንጹህ ወርቅ በጠራ ድምፁ የተፈቃሪዎችን ልብ ሰንጥቋል። አይደረግም እያለ ጥንዶችን የፍቅር ተስፋ ሰንቋል። በበላይ ዘለቀ በመይሰው ካሳ ልክ ጀግንነትን አድንቋል። መራሄ መንግስት አብይ አህመድ ሀገር በተደፈረችበት ጊዜ ህመሙን እየቻለ ግንባር ተገኝቶ ሰራዊቱን አጀግኗል፣ ሰልጣኞቹን አበረታቷል እስከሚሉ ድረስ ለአንዲት ሀገሩ ለኢትዮጵያ ክብር በጥበብ ግንባር ተዋድቋል። ነገሩ ነው እንጂ ማዲንጎ ራሱ ባቲን በመሰለ ጸረ አርያም ደርሶ በሚመስል በወሎ አንቁ ምድር ባቲ ቀዬ ልቦናን የሚሰርቅ የኒያን የባለ አጂብ ቆነጃጅት የባቲ ኮረዶች ውበት የሚያስታውስ ዘፈን ውስጥ እረ ሰው አለቀ በሏት እሷ ለታመመ ለሞተም ግድ የላት ብሎ ከዓመታት በፊት ተናዟል። አብዛኞቹ የኢትዮጵያን የሕክምና ተቋማት በማዲንጎ ዘፈን ውስጥ እንደተሳለችው ተፈቃሪ ሰው አለቀ፣ ታመመ፣ ሞተ ቢሏቸው ታካሚ ቁጥር 1 ታካሚ ቁጥር 2 3 እያሉ እንደ ዕቃ ከመመደብ ያለፈ ኃላፊነት የማይወስዱ ግድ የለሾቹ ነው። ጥበበኞችን ያለ ጊዜያቸው ሸኟቸው ብለው የሚተቹም አልጠፉም። ለሁሉም ያኔ ከወረዱት የሙሾ ቃላት መካከል በጌታውን አለኝ በተወረወሩት አንዳንዱ ማዲንጎን እየነዳ ሄዶ ለምን ሞቶ ወጣ ብሎ ይጠይቃል። የሚወደድ ዘፋኝ ሆስፒታል ከገባ መቼ ተርፎ ያውቃል በሚሉ መራር ሀቅን ባዘሉ ስንኞች ተሻግረን የማዲንጎ አፈወርቅ ዕጣ ፈንታ ስለገጠማቸው ተናፋቂ ኢትዮጵያን ሙዚቃ ነገስታት እያወሳን እንቆይ። ፍቅርን እንደ ታምር ያጣፈጠልን ከያኒ ታምራት ደስታ አሟሟት ምንድነው ሐሳብ ሁሌ ጭንቀት፣ ወደድንም ጠላን መቼም አይቀርም ሞት፣ እስኪ እንደሰት ዛሬ እንጫወት ያለው ከያኒ አይቀርም ካለው ሞት ጋር ተጋፍጦ ከተለየን እንሆ 8 ዓመታት አልፈዋል። የሙያና የብዙ ነገር ተጋሪው ማዲንጎ አፈወርቅ አሟሟት እሱንም እንድናስታውስ ያስገድደናል። ታምራት ደስታ እንደዋዛ ቶንሲል ልታከም ብሎ ሐኪም ቤት ገብቶ የሞቱ ዜና ብቻ እንደወጣ እናስታውሳለን። ፍቅርን እንደ ሰንደቅ ዓላማ በዘፈኖች ከፍ አድርጎ ሲያውለበልብ የነበረው የፍቅር ሰንኮፎቹን ቅናት፣ መለያየት፣ ክብር፣ መረሳሳት መስሎ ሳይሆን ሆኖ ለዓመታት ሲያዜም የነበረው ከያኒ ከኢትዮጵያውያን የሙዚቃ አድባር
ከትዳርና ከልጆቹ ብሎም ከባለቤቱ ተለይቶ ወደማይቀርበት ካዘገመ 8 ዓመታት ከነፉ። አጥቸሽ ከሚያመኝ ከሚነሳይ ጤና የታባቱ ክብሬ እንዳልሽው ይሆና ሲል የፍቅርን ግርማ ሞገስ ከዝናና ክብር አግዝፎ የነገረን እሱ ዛሬ የለም። ታምራት ደስታ የኢትዮጵያ ሙዚቃ አጣፋጭ ቅመም ሆኖ ሳይጠገብ በተልካሻ ህመም ዜና ረፍቱ ሚያዝያ 8 2010 ዓ.ም መርዶ ሆኖ ተሰማ። የዚያን ዕለት ብዙዎቻችን ለፍቅር ብለን አነባን። የቆየ ይሄ ኪነጣም ፍቅርን ያረቀቀ ትዳሮችን ያደመቀ ጥንዶችን ግጭቶችን በይቅርታ ጠግኖ ያስታረቀ ሸሞን ሟና ጠቢብ መሆኑ ገባን። ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ እኔነቴ እያለ ያዜመላት ፍቅሩ ገና መጎልመሱን ሲጀምራት ለመቆምጨት ዋስትና ያልሆነችው ታሜ ከመለያየት ሌላ አማራጭ ስላልነበራቸው በሸጋ የፍቅር ሙዚቃዎቹ የተነሳ የሚሳሱለትን አድናቂዎች ልብ ሰብሮ ተለይቷቸዋል። ምናለበኝ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ቢልም አልቻለም። ቃሉን አልጠበቀም። እርሳት ይለኛል እንዲል ከያኒው ኢትዮጵያውያንም እንርሳው ብለው ሊደርሱት እንዳይችሉ አድርገው በየትዝታዎቻቸው በተቃቀፉ በተሰሳሙ በተቀጣጠሩ በተለያዩባቸው አፍታዎች ሁሉ እኛ የልቦናን ውቅር የሚያጎነትሉ አሳዛኝ ዘፈኖች ታትመው ፍቅር ላይ ከትመው ያስታውሷቸዋል። ዛሬም ታምራት ደስታ በኢትዮጵያውያን አድናቂዎች ልብ ላይ ዙፋኑን እንደተከተለ አለ። ታምራት ትዝታ ነው። ታምራት ፍቅር ነው። ታምራት ይቅርታ ነው። ታምራት እንባ ነው። ታምራት ደስታ ነው። ታምራት ደስታ ቅድስት ሥላሴ የሚባለው ገዳም ወይም ካቴድራል ከሌላው የስምና ሙያ ተጋሪው ታምራት ሞላ ጎን በአንድ እጁ የድምጽ ማጉያውን እንደያዘ የድግሱን ታዳሚዎች በእጁ ወደ መድረኩ እየጋበዘ በተመጠነ ፈገግታ ውስጥ ሆኖ የሙዚቃ ፈሽታ ላይ ቆሞ እየተሞሸረ መስሎ አለ። ታምራት ሐውልትም ሆኖ በእግዚአብሔር ውሳኔ ፈጽሞ ተስማምቷል። ኃያሉን አምላክ እግዚአብሔር አይሰሳትም፣ ሁሉም በስራው ትክክል ነው ብሎታል። ታምራት ወትሮም የታባቱ ክብሬን ተይው ደህና በይ እንዳሻሽ እንዳልሽው ይሁና ምንም ካንቺ አይበልጥምና ከማጣሽ ይሁና ብሎ ፍቅርን ያከበረው ክቡር እግዚአብሔር አይሰሳትም ሁሉም በስራው ትክክል ነው ብሎ በተወለደ በ40ኛው ዓመት ይችን ማርና ሬት ዓለም ከተሰናበተ 8 ዓመት አሰነበተ። ታምራት ደስታ በተወዳጅ ዘፈኑ ሸኙ ይልሂድ በቃ እንደሚለው ተመልሶ ወደማይመጣበት እንደሄደ ቀርቷል። በሐኪምና ሰው ጦት ተንገላቶ የሞተው ኤልያስ መልካ ነው። ኢየሱስ አጂያም ነው። ቀድሞ ከሞት ጋር ወይ ምጣ ወይ ልምጣ ብሎ ይደራደራል። እጆችን ዘርግቼ እቀበለው ነበር የውሃ ሽታ ሆኖ ሂዶ በዛው ባይቀር በሚሉ የመሰሉ ፋንታውን የሙዚቃ ስንኞች ይነጋገራል። ደግሞ ሐኪም ቤት ገብቶ ደም ይለገስለት ሲባል ሃይማኖት አይፈቅድም ብሎ ያስቸግራል። የሁሉ ሆኖ ግን ማዲንጎ አፈወርቅ በሞተ ወርሃ መስከረም የኦሮሞ ሆስፒታል ላ በምትሆን የኢሬቻ በዓል ዋዜማ ኤልያስ መልካ በየሐኪም ቤቱ መንከራተት ጀመረ። ይነገር ጌታቸው የከተማው መናኝ በተሰኘው መጽሐፉ የመጨረሻው 3 ገጾች ላይ የዚያንን ትንግርተኛ የሙዚቃ አሉል የከተማው መናኛ ሞማት የሕክምና ተቋማቱን ዝርክርክነት በገደምዳሜው እንዲገልጸዋል። አስራት ኤልያስን እንዳየው ጊዜ ማጣት አልፈለገም። ባልጋው ላይ አንስቶ ወደ መኪናው ሮጠ። የኢሬቻ ዋዜማ ስለነበር መንገዶች ሁሉ ተዘጋግተዋል። በዚህ ምክንያት ከያት ተነስቶ በተለምዶ ፌጋ የተባለው አካባቢ ወደሚገኘው ኩላሊቱን የሚታይበት የሕክምና ተቋም ለመድረስ ቀላል አልሆነም። ኤልያስ ሰውነቱ እየዛለ ነው። አተነፋፍሱም ትክክል አይደለም። ቦታው ሲደርስ ሐኪሞቹ ተሯሩጠው ወደ ኩላሊት እጥበት ክፍል አስገቡት። ይሁን እንጂ ሕክምናውን ለማድረግ የሚረዳው እጁ ላይ ተደርጎለት የነበረው ካቲተር ተበላሽቷል። የቀድሞውን አውጥቶ በሌላ ለመተካት የግድ ወደ ሌላ ሆስፒታል መሄድ ነበረበት። ብዙዎቹ ሆስፒታሎች ከኢሬቻ ጋር በተያያዘ የጤና ባለሙያዎቻቸው ወደ የቤታቸው ሂደው ስለነበር ኤልያስን የት ይዘነው እንሂድ የሚለው ግራ አጋቢ ሆነ። ይነገር ጌታቸው ትርትር የምትለዋን የዘመናችን የሙዚቃ ተራቃቂ እስትንፋስ እስኪያስከትለን ይቆይና ኢትዮ ጠቢብ የሚባል ሆስፒታል በመከራ እንደደረሰ ተርኮልን ከእኩለ ሌሊት በኋላ ለሁለተኛ ጊዜ ኩላሊት እጥበት እንደተካሄደለት ነግሮን ሐኪሞቹ ለውጥ ይኖረዋል የሚል ተስፋ ነበራቸው። ግን አልሆነም። የሚናፍቃት ጀንበር ተሸሽጋ እምቢ አለች። ከህዋ ውስጥ እንደተደበቀች ቀረች በሚሰኙ መራራ አረፍተ ነገሮች ኤልያስ መልካም መሸኘት ሲሳነው የሞቱን የመጨረሻ ስሜት በበዓሉ ግርማ እምሩ ልቦለድ ርዕስ ኦሮማይ ብሎ ጠቀለለው። የኤልያስ መልካም ሞሟት አንዳንዱ ማዲንጎን እየነዳ ሄዶ ለምን ሞቶ ወጣ ብሎ ይጠይቃል። የሚወደድ ዘፋኝ ሆስፒታል ከገባ መቼ ተርፎ ያውቃል ለሚለው የስንኝ ወንዝ ይገብራል። ያሞሟቱ ገጠመኙ እንዲላለው መራሪ ያሞሟት ታሪክ በሚገብረው ኢትዮጵያን ዘፋኞች ንጉስ እንሰናበት። ጥላሁን ገሰሰ ወልደ ኪዳን ሳይታከም ያጣነው ንጉስ ታምረ ያልቅም እንዲህ
ሐዲስ ሳሊ መስከረም 17 ቀን 1933 የመስቀል በዓል ዕለት ከእኩለ ቀን በኋላ በትልቁ እልፍኝ ጌጤነሽ በምትያዘች። በመጨረሻም ከቀኑ 10 ሰዓት ሲሆን ጌጤነሽ ወንድ ልጅ ተገላገለች። መስከረም 17 ቀን ከጌጤነሽ ማህፀን የወጣው የኢትዮጵያ ዘፋኞች ንጉስ ጥላሁን ገሰሰ ወልደ ኪዳን 82ኛ ዓመት የልደት በዓልና የመስቀል በዓል ሲከበር ከሰዓት የ42 ዓመቱ የኢትዮጵያ ባህላዊና ዘመናዊ ሙዚቃ ምልክት ማዲንጎ አፈወርቅ የሞት ዜና ለኢትዮጵያውያን አድናቂዎች ምጥ ሆነ። በሌላ ግጥምጥሞሽ ጥላሁን ገሰሰ ሚያዝያ 11 ቀን 2001 ዓ.ም ማታ ከሞት ጋር ሲፋለም ኢትዮጵያውያን ክርስቲያኖች በትንሣኤ በዓል ስሜት ውስጥ ነበሩ። በዛ ምሽት የሆነውን የሚነግረን ደግሞ ጋዜጠኛ ዘካሪያ መሐመድ ነው። ዘካሪያ ጥላሁን ገሰሰ የህይወቱ ታሪክና ሚስጥር በሚለው አስደማሚ መጽሐፉ የመጨረሻዋን የዚያን ንጉስ እስትንፋስ እንደከተበው እንደሚከተለው ይነበባል። ኦሎፒያ ጋር ያለው ክሊኒክ እንደደረሰ ጥላሁን ረባካችሁ መተንፈስ አቅቶኛል፣ ኦክሲጅን አድርጉልኝ፣ ተንፍሼ ልሙት አለ። ሐኪሞቹ መተው መረመሩትና አስም አለበት ወይ ብለው ጠየቁ። እንደሌለበት ተነገራቸው። ኦክሲጅን ለማግኘት በተለይ በአንድ ወጣት ልጅ ከፍተኛ ጥረት ቢደረግም ሊገኝ አልቻለም። ስለዚህም የክሊኒኩ ሐኪሞች ምንም አይነት ሕክምና ሳያደርጉለት ወደ ልብ ሕክምና ማዕከል ወሰዱት ብለው መከሩ። ዘካሪያ መሐመድ የጠቀሳቸው ምንጮች እንደሚሉት በሁለተኛው ክሊኒክም ለዘፈኑ ንጉስ ምንም አይነት የሕክምና እርዳታ አልተደረገለትም። በዚህ ጊዜ ውስጥ የልብ ምቱ እያነሰ ትንፋሹም እየጠፋ ሄደ። ከመኪና ሳይወርድ በግምት ከሌሊቱ 9 ሰዓት ገደማ ህይወቱ ዘው አለፈች፣ አከተመ። አንዳንዱ ማዲንጎን እየነዳ ሄዶ ለምን ሞቶ ወጣ ብሎ ይጠይቃል። የሚወደድ ዘፋኝ ሆስፒታል ከገባ መቼ ተርፎ ያውቃል የሚለው የጌታውን አላህ ግጥም የዚህ ታሪክ ውስጥም ቤት መምታቱን አስታውሰን በዚሁ ቋጭ። ለዛሬ በዚሁ አበቃን። ሰናይ ጊዜ ተመኘን።